አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምናችሁ፣ ሰላም አደራችሁ? ጠዋት ነው። በጠዋት ሪከርድ ቪዲዮ ልሰራላችሁ መጥቻለሁ። ዛሬ አንድ ነገር ነው ይዤ የመጣሁት። ኮመንት ላይ እንደጽፉልኝ ስለዚህ ነገር። ስንቶቻችሁ ናችሁ ደግሞ እንደዚህ የተበደላችሁ? ስንቶቻችሁ ላይ እየደረሰ ነው ይሄ ነገር? ብስምላህ ወይ በጉልበታችሁ አቃው ወይ በአይምሮአችሁ አትቀሩ፣ ወይ ደስተኛ አትሆኑ። እንዴ የሰው አባባል እርግጥ አንስቶ በነገር ቦታውም ከዚህ ሳወጣ ከዚህ ወዴት እየገባ ነው አነጋገሬ ማለት ብሎ ማሰብ የለም። ዝም ብሎ ብቻ ውርውር ፍንክት ራስሽ ላይ ማለት ነው። ስንቶቻችሁ ናችሁ የምትወዱትን ሰው ያገባችሁ? ስንቶቻችሁ ናችሁ ደግሞ የምትወዱትን ሰው ይሄ ሰው እኔን ላኖር አይችልም ብላችሁ ጥላችሁ የሄዳችሁ? እስቲ ስንቶቻችሁ ናችሁ? ስንቶቻችሁ ደግሞ ናችሁ ምንም ነገር የለውም ሳትሉ አይ አብሬ ሰርቼ ለወጣለሁ ብላችሁ ከሀገር ወጥታችሁ ማለት ነው ሰርታችሁ ገንዘብ እየላካችሁለት ቤት ስራልን፣ ይሄን አድርግልን እመጣለሁ እያላችሁ የምትልኩለት እስቲ ስንቶቻችሁ ናችሁ? ጻፉልኝ። ወላሂ በጣም እኮ ነው የሚገርመው። አልችልም በቃ ስራው ደከመኝ ተመልሼ ወደ ሀገሬ ልምጣ ስትይ እንዴ ከአፉ አውጥቶ ምን ስራ ነው የምትመጪው? ለመምጣትስ ምን አስቸኮለሽ? ምላችሁ ማለት ነው። እንደዚህ አይነት ባል አለ በአሁኑ ዘመን ማለት ነው። እና እጅግ በጣም ነው የሚደብረው። እናንተ እኔ ብደክመኝና ብታመም እሱ ጋር ሄጄ ነው ማርፈው፣ ያሳርፈኛል። ለምን ለፍቼለታለሁ፣ ለሱ ብዬ ነው ከሀገር የወጣሁት፣ አብሬ ልለወጥ ነውና እንዴ ደክሞኝ ቢሄድ ያንከባክበኛል፣ ያኖረኛል፣ ሰርቶ ያኖረኛል ባለኝ በሰራሁት ራሱ ብላችሁ ስታስቡ ጭራሽ ምን ስራ ነው የምትመጪው? ቤት ከሆነ እየተሰራ ከሆነ ያ ቤቱ ሳያልቅ የት ነው የምትመጪው? ለምንድን ነው መምጣት ያሰብሽው? ለምንድን ነው የምትመጪው? እንዴ አማመኝ ደከመኝ እንዴ እንደፈለገ ቢሆንስ እንዴት አንድ ስራ ሳትጨርሺ ትመጫለሽ ትባላላችሁ? ሌሽ እንዴት ነው? ምን አይል እንዴት ብሎ ነው ሰው እንደዚህ አይነት ቃላት ለእናንተ የሚሰጠው? ለአንድ ሰው የሚሰጠው፣ ለሚወደው ሰው የሚሰጠው ይሄ ቃላት እንዴት ምን አስቦ ነው ይሄ ሰው? እስቲ ኮሜንት ስር ጻፉልኝ። ምን አስቦ ነው ይሄ ሰው እንደዚህ የሚለው? የራሷ ጉዳይ እዛው ትሙት ነው ወይ እሷ ከሞተች እኔ ሌላ ሴት አገባለሁ ችግር የለም ብሎ አስቦ ነው? እኔ ገንዘቡን ብቻ ነው የምፈልገው ብሎ አስቦ ነው? ምን አስቦ ነው እንዴ? ሰው እኮ ትንሽ ለሂሉንታ ራሱ ብሎ ምን እላለሁ ብሎ ራሱ ማለት ነው ሰው አይ ችግር የለውም ካልቻልሽ ነይ ባለው ሰርተን እንኖራለን ይላል እኮ አንዳንድ ሰው። ጭራሽ ቁጣ፣ ጭራሽ ኩርፊያ። ለምን ትመጫለሽ? እመጣለሁ ለምን አልሽ? ስንቶቻችሁ ናችሁ እስቲ እንደዚህ አይነት ነገር የሚደርስባችሁ? እስቲ ኮሜንት ላይ አሳውቁኝ። ደግሞ ከሱ አልፎ ተርፎ ለሱ ብላችሁ ከሀገር ወጣችሁ እድሜያችሁን እዚህ መስዋዕት አድርጋችሁ እሱ ለመለወጥ ስትሰሩ አንቺ እኮ አርጅተሻል፣ ምን ፋይዳ አለብሽ? ምን ጥቅም ትሰጫለሽ ካሁን በኋላ ብሎ ከላይ ስረግጣችሁ እስቲ ያስቡ። እንደዚህ አይነት አነጋገር ስሰነዘርላችሁ ምንድን ነው የምትሰማችሁ? ለዛ ሰው የምትወዱትን ኃይል አያስጠላችሁም? ያን ሰው የዛ ሰው ጥላቻ ውስጣችሁ አይገባም ወይ? እስቲ ጻፉልኝ በኮሜንት ማለት ነው። እስቲ ስንቶቻችሁ ናችሁ እንደዚህ አይነት ነገር የሚደርስባችሁ? አኪድ የስንቱ ሰው ቤት ያንኳኳል። የስንቱ ሰው ሁሉም በሆዱ ይዞ በልቡ ይዞ ማለት ነው እያረረ ስራውን ይሰራል እንጂ ይሄ ጥቃት እንደዚህ አይነት በቃል እንደዚህ መጠቃት እንደዚህ የማይደርስበት ሰው የለም ብዬ አላስብም። ይኖራል አኪድ። ሁሉም ሰው እየቻለ ነው እንጂ ወደ ውስጥ እየዋጠ ማለት ነው። እና ለዛሬ ይዤ የመጣሁት ይሄንን ነው።